ከምን ማን ታውቅም ጀስት ያቺ ክላውት ነች ትንሽ በትንሽ ኮሚሽን የምንታወቅ ሰዎች ነው ምናምን ከዛ ቤት ምናምን ሲባል ውድ ነው በጣም ውድ ነው ቤት ምናምን 100,000 ብር ምናምን ነው እዛኔ ደግሞ እኛ የምናስበው ምንድነው ቤት ተከራይተን ባዶ ቤት አንከራይም ፈርኒሽድ ነው የምንከራየው ለሁለት ወር ብቻ ክረምት ነው ለሁለት ወር ፈርኒሽድ ቤት ተከራይተን እንትን እንበለና ብር እኮ የለንም ላይቭ ላይ አወራ ነው ምናምን 10 ሰው ምናምን ነው የሚያየን at that time normally consistently ግን this like በቃ አይተውታል ብቻ የሆነ የታያቸው ነገር አለ ይሄ ነገር እነዚህ ልጆች ነገር የሆነ ቦታ መድረስ ይችላል የሚል ነገር የታያቸው ነገር አለና ይሄን ሐሳብ አወራ ነው እዛ ላይ ምናምን ላይቭ ላይ ስናወራ እዛ ቀን 120,000 ብር ምናምን ነገር አኩል ፖሊሶቻችን ፖሊሶቻችን በውጭም ያሉን $400 ምናምን ቀናንተ ብቻ አርጉት ምናምን ብሎ ላኩልን በመሃል የዛኔ ናቲ ምን ያደርግ ነበር he have this way of ስሙን ያሉትንም ቻቶች ይወስድና ትልልቅ ክሬተሮች ላይ ስፓም ያደርጋል ስሙን ናቲ ትቆል ከዛ በኋላ ቻቱ ሲበጠበጥበት አቴንሽን መስጠቱ አይቀርም ክሬተሩ ሶ እንደዛ አይነት ነገሮች ያደርግ ነበር የዛኔ በዛ መሃል ከጆን ዳንኤል ጋር ፎሎ ተባብለዋል ናቲና ጆን ዳንኤል እንደዚህ አስቸግሮት እዛ ገብቶ ፎሎ ተባብለዋል እና ከዛ 3 ሆነ እኔ ስዩም ናቲ ሆነን አራተኛ ሰው አስገባው ጆን ዳንኤል ደንግጥኩና ጆን ዳንኤል ምን ይሽራላ ከዛ ደፋር ነው ናቲ እውነት ለመናገር ከብዙ ሲቹዌሽኖች በጣም ብዙ ነገር ማይጂ እንደዚህ እንደሆነ ያደረገው እውነት ለመናገር ናቲ ነውና ናቲ ደፍሮ እንደዚህ ያስበን ነበር ምናምን ነገር እንደዚህ ያስባችሁ 15,000 ብር ሰጣችኋለሁ ነው ሽት ምናምን ለዛ ነው እናንተ ሜቢ ሰምታችሁ አታውቁም እንጂ በቃ ቤት ተከራይላችሁ ጆን ዳንኤል ነው እንባላለን ኦኬ እንዴት ኦኬ ላይቭ ላይ ያሉ ሰዎች ያው ክሊፕ አለች ክሊፕ አለች ምናምን በቃ ያው 100 ምናምን ሺህ ተሰብስባ ያው ቤቱ በ15,000 ብር አልተከራየ ነው እንደዚህ ሰፖርት አድርጓል አንድ ነገር ከያዘ አይለቅም ከዛ በቃ ተሰበሰበ ምናምን ብለን ስንል 100 ምናምን ሺህ ብር ሆነ ቤት ስንፈልግ ምናምን በቃ ቤት ሁሉም ጠባባብ ነው እና ሁሉም ደግሞ ሰፊ ሩም ይፈልጋል ያው ስትሪመር ነኝ ብሎ ስለሚያስብ የውጭውን ስትሪሞች ምናምን ስለሚያይ ሰፋፊ ሩም ይፈልጋል ዊንድ ዳፕ መቻ ከብዙ ፍለጋ በኋላ ፀሐይ ልስቴት አስቡ የመጀመሪያ ቤት ትከራይ በእርዳታ የተሰበሰበ ብር እንዴት ነው ፀሐይ ልስቴት ትከራይ ስንት አገኛችሁ እዛ 100,000 ብር ቦር መች ነው አሁን 2 አመት ሊመጣ ነው እንዴ አረከሰም ይብላ 2 አመት 2 አመት ባለ 4 መኝታ ባለ 4 መኝታ ባለ 4 መኝታ ፈርኒሽድ ነው ባይ 100,000 ብር 100,000 ብር እንዴ የሚገርም ዲል ነው ያገኛችሁ አሁን ነው የዛኔ በቃ 100,000 ብር ብዙ ነው በጣም ለቃ ለኛ እንኳን ብዙ ነው ምናምን ከዛ ገባን 200,000 ብር ነው አይደለ ከደላላው ጋር እኛ ደግሞ ደላላን እንደዚህ የሚከፈላል መሰለኝ ደላላ ለካ በፐርሰንት ነው 2% ሲባል ራሱ የ200,000 ብር 2% 20,000 ብር ነው እሪ በስሞ 20,000 ብር ነው የምጠይቀው አልኩ ተከራይተና እኔ የጠበቁት በቃ ማዘር ሰራተኛ ስታመጣ 5 ወር ሰጠው ምናምን ነው ማቆል 20,000 ብር አላለኝም ምናምን ከዛ እንደነገርኩ ታዴጋ ነው የምሰራው ስቲል ታዴጋ ነው የምሰራው በመሃል እየወጣው ነው ቤቱን ፈልገው ምናምን ከዛ የታዴጋ ያለኝ ስራ አድጎ እምነቴ አድጎ ሂሳብ ያጆኛል ስለዚህ አንዳንድ ክፍያዎች ወደኛ አካውንት ነው የሚገቡት 100 ምናምን ሺህ ብር ያለው 220,000 ብር ከነምናምን ብቻ 250,000 ብር የተፈለገው እዛ ጋር ቆነደሽክ ከሂሳብ ደስ እንጂ ክፍል አድርጌ ገባን ከዛ በቃ አዩት በቃ ሃሩን በቃ you have to go all in በቃ ከታዲጋ እየተመላለስኩ ደንበር ስራ እየሆነ ሰሚት እየኖርኩኝ ከነዚህ ልጆች ጋር መስራት አልችልም አይኖት በቃ አይሆንም ቤቱን የተከራየን ቀን ስራ አቁምኩ ለታዲ ነገርኩት ምናምን በቃ አጂስ ሆነ ይሄንን ፐርሱ ማድረግ ፈልግ